አሁን ላይ የ12ኛ ክፍል ኢንተራንስ ኤግዛም መድረሱን ታውቃላችሁ። አብዛኛው ተማሪዎች ኤአይን ኢንተራንስ ኤግዛም ለማለፍ እየተጠቀሙ ነው። በዚህ ቪዲዮ እኔ ኢንተራንስ ኤግዛም ከ600 403 አምጥቼ ያለፍኩበት መንገድ እና ኤአይ ኢንተራንስ ኤግዛምን ለማለፍ ምን ያህል እንደሚረዳችሁ ግልጽ በሆነ መንገድ አሳያችኋለሁ። እዚህ ቪዲዮ በተጨማሪ ኢንተራንስ ኤግዛም ለማለፍ የሚረዳችሁ 3 ኃይለኛ ዘዴዎች እና 3 ነፃ ኤአይ ቱሎች አሳያችኋለሁ። ቪዲዮውን ከመጀመራችን በፊት አንድ ትልቅ ጥያቄ እንጠይቃለን። ኤአይ በእውነት ኢንተራንስ ኤግዛም ለማለፍ ይረዳናል? መልሱ አዎ በደንብ ይረዳናል ነው። እንዴት ይረዳናል የሚለውን እያንዳንዱ ነገር በዚህ ቪዲዮ እነግራችኋለሁ። ቪዲዮውን እስከ መጨረሻው መከታተል አትርሱ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ። ኢንተራንስ ኤግዛም ለማለፍ የሚረዳችሁን መንገድ ከማየታችን በፊት የብዙ ተማሪዎች ጥያቄ የሆነውን ችግር እንመለከታለን። እንግዲህ ኢንተራንስ ኤግዛም ለብዙ ተማሪዎች ቀላል አይደለም። ለማንበቡም ሲነሱ አንድ ጥያቄ አእምሯቸው ላይ ይመጣል። ለዛፉ እጅግ በጣም ብዙ ነው፣ የተሰጠው ጊዜ አነስተኛ ነው፣ ይህ እንደምጀምር አላቅም የመሳሰሉ ጥያቄዎች ተማሪዎች ያቀርባሉ። እናም ብዙ ሰዓታቸውን በመጽሐፍ ላይ ያሳልፋሉ። እውነታው ግን ረጅም ሰዓት ማንበብ ሳይሆን እንዴት ማንበብ እንዳለባችሁ ከገባችሁና ከተረዳችሁ ብቻ ነው ኢፌክቲቭ የምትሆኑ። ስለዚህ ሰዎች እነዚህን ጥያቄ እየጠየቁ መልስ ሳያገኙለት ብዙ ሰዓታቸውን በመጽሐፍ ላይ ያሳልፋሉ። ኤአይ ቴክኖሎጂ ደግሞ አሁን ላይ ይህንን ነገር ኮምፕሊትሊ እየቀየረ ነው ያለው። እኔ ኢንተራንስ ኤግዛም ለማለፍ የረዳኝን ነገሮች ለእናንተ በግልጽ እነግራችኋለሁ። ኢንተራንስ ኤግዛምን ለማለፍ መጨረሻ ላይ የምታደርጉት ነገር እጅግ በጣም ቫሉ ያለው። አሁን ኢንተራንስ ኤግዛም ለመፈተን ቢበዛ 2 ወር ይቀራችኋል። አሁን በዚህ 2 ወር የምታደርጉት ነገር ውጤታችሁን ኮምፕሊትሊ ሊቀይረው ይችላል። ብዙ ሰው ያልተረዳው ነገር ሲያነብ ይቆይና መጨረሻ አካባቢ ይዘናጋል። አሁንማ እረፍት ማድረግ ነው ያለብኝ፣ እስካሁን በደንብ አንብቤያለሁ፣ በቃ ያነበብኩት ይበቃኛል፣ አሁን ኢንጆይ ማድረግ አለብኝ ምናምን ነገር ይላሉ። እንደውም መሆን ያለበት መጨረሻ አካባቢ ነው በደንብ ጠበቅ አድርጎ ማንበብ ያለባቸው፣ ያነበቡትን ሪቫይዝ ማድረግ ያለባቸው። ስለዚህ እናንተ ይህንን እንዳትሸወዱ ነው የምነግራችሁ። እኔ በደንብ የጠቀመኝ ነገር መጨረሻ ላይ ነው ኖት ያወጣሁት። ለፈተናው 2 ሳምንት ሲቀረው ነው ኖት ያወጣሁት። አስታውሳለሁ ኢንተራንስ ኤግዛም ለመፈተን 2 ሳምንት ሲቀረን እጄ ላይ ምንም አይነት ኖት የለም። ታዲያ ጓደኞቼ እንዴት ልትሆን ነው? ስልክ እኮ ይዞ መግባት አይቻልም፣ ምን ልታነብ ነው ውስጥ ገብተህ ምናምን ነገር ሲሉ ከዛ በኋላ 2 ሳምንት በቃ እስከቻልኩት ያክል ዋና ዋና የሆኑ ፖይንቶች ላይ ኖት መያዝ አለብኝ ብዬ እስከዛሬ ያነበብኳቸውን የማስታውሳቸውን መጽሐፍ የከፈትኩ ዩኒቱን እያየሁ ከዛ ላይ የማስታውሰውን ነገር ኖት መያዝ ጀመርኩኝ እና ያ ማድረጌ እስከዛሬ ያነበብኩትን ነገር በዛ በ2 ሳምንት ውስጥ እንዳስታውስና ለፈተና ብቁ ሆኜ እንድቀመጥ ረድቶኛልና እናንተ ለእኔ ኖት ሳታወጡ መዘናጋትን ባልመክርም፣ ነገር ግን ኖት ላላወጣችሁ ተማሪዎች እኔ በ2 ሳምንት ውስጥ ኖት ካወጣው እናንተ ደግሞ 2 ወር አላችሁ። ስለዚህ ኖት ማውጣት አሁን ላይ በደንብ ትችላላችሁ። ስለዚህ ይህ መጨረሻ ላይ የምታደርጉት ነገር በጣም ውጤታችሁን ኮምፕሊትሊ ሊቀይር ስለሚችል መጨረሻ ላይ እንዳትዘናጉ። ይህ ቪዲዮ ይጠቅማችኋል ብዬ ነው እየሰሩ ያለሁት። ሌላኛው ነገር ደግሞ ፈተና ክላስ ስትገቡ የምታደርጉት ነገር በጣም ወሳኝ ነገር ነው። ማለትም ግቢ ሄዳችሁ፣ በእኛ ጊዜ ግቢ ሄደን ነው የተፈተነው። ስለዚህ ግቢ ሄዶ አብዛኛው ተማሪ ሲመለከት በቃ እንደፈለገው ነው የሚሆነው። አብዛኛው ተማሪ ሲያነብ የነበረ ተማሪ እንኳን ግቢ ሄዶ አያነብም። በቃ ወግ ያደርጋል፣ ይበላል፣ ይጠጣል። ጀስት ለመፈተን መምጣቱን ላይ የረሱ ተማሪዎች ነበሩ። ነገር ግን እናንተ እንደዛ ትሆኑ። የያዛችሁት ኖት፣ ያመጣችሁት ኖት፣ የሆነ ነገር ያወጣችሁትን ኖት በቃ ማንበብ ከበላችሁ በኋላ ያንን ኖት ሪቫይስ አድርጉ። ልትተኙ ሲባል ሪቫይስ አድርጉ። ምክንያቱም ነገ ጠዋት ልትፈተኑ ነው። ይሄ ደግሞ እጅግ በጣም ነው የሚረዳችሁ። እኔ ያደረግኩትና የጠቀመኝ ነገር ነው እየነገርኳችሁ ያለሁት። ስለዚህ መጨረሻ ላይ የምታደርጉት ነገር እጅግ በጣም ወሳኝና ውጤታችሁን ኮምፕሊትሊ ሊቀይር እንደሚችል ተረድታችሁ በደንብ በጥንቃቄ እነዚህ ነገር ልታደርጉ ይገባል። ታዲያ ኤአይን እንዴት ነበር ስጠቀም የነበረው? ምን አይነት ኤአይ ነው የተጠቀምኩት የሚለውንም ደግሞ አሁን እነግራችኋለሁ። እኔ ስጠቀም የነበረው ኤአይ ጄሚናይ ኤአይ ነው። ጀስት ጄሚናይ ኤአይን ኢንተራንስ ኤግዛም ፎቶ አነሳና መልሱን ከነ ኤክስፕላኔሽን እንሰጠኝ እጠይቀዋለሁ። ስለዚህ ያላነበብኩት ነገር ቢሆን እንኳን ከዛ ኤክስፕላኔሽን ተረድቼ ፈተና ይጠቅመኛል ማለት ነው። እናንተ ሁሉንም ነገር እኮ ከቨር ላታደርጉ ትችላላችሁ። ነገር ግን እዛ ላይ ያሉ ጥያቄዎች፣ አንዳንድ ጥያቄዎች ከበድ ሊሉ ይችላሉ፣ ያላነበባችኋቸውም ሊሆኑ ይችላሉ እና ከኤክስፕላኔሽን ጋር መልስ እንዲሰጣችሁ በመጠየቅ ያንን ኤክስፕላኔሽን ለፈተና እንዲረዳችሁ ማንበብ ትችላላችሁ፣ ወይንም ያንን ኤክስፕላኔሽን ኖት መያዝ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ብታነቡ እኔ እመክራለሁ ማለት ነው። ኤአይን ደግሞ ከዚህ ባለፈ እንዴት ነው መጠቀም የምንችለው የሚለውን 3ቱን ዘዴዎች ደግሞ አሁን እነግራችኋለሁ። የመጀመሪያው ነገር ኤአይን እንደ ግል
አስተማሪያችሁ መጠቀም ነው። ኤአይ እንደ ግል አስተማሪ አድርጎ መጠቀም ማለት ምን ማለት ነው? ለምሳሌ ፊዚክስ እና ማትስ ለመረዳት ትንሽ ከበድ የሚሉ ሳብጀክቶች ናቸው አይደለ? ሶ ኤአይን የሆነ ቻፕተር ለኤአይ ሰጣችሁ ይህንን ቀለል ባለ መንገድ እንስረዳችሁ ብትጠይቁት ኤአይ ያስረዳችኋል። ሶ ቀለል ባለ መንገድ አስረዳኝ ያላችሁ መጠየቅ ትችላላችሁ። ሶ ኤአይ እንደ ግል አስተማሪያችሁ መጠቀም ትችላላችሁ። 24 ሰዓት ላይ ፍሪ ነው። ሶ ፈለጋችሁ ሰዓት መጠቀም፣ በሚመቻችሁ ሰዓት ማጥናት ትችላላችሁ ማለት ነው ከኤአይ ጋር። ሁለተኛው ነገር ደግሞ ኤአይን ለጥያቄ መጠቀም ነው። ኢንተራንስ ኤግዛም ብዙ የጥያቄ ፕራክቲስ እንደሚፈልግ ታውቃላችሁ። ስለዚህ ኤአይንም ጥያቄ እንዲያወጣላችሁ መጠየቅ ትችላላችሁ። ፈለጋችሁትን ኖት ሰጣችሁ ከዛ ላይ ደግሞ ጥያቄ እንዲያወጣም መጠየቅ ትችላላችሁ። ስለዚህ ሁለተኛው ነገር ኤአይን ለጥያቄ መጠቀም ነው። ፎቶ አንስታችሁ የኢንተራንስ ኤግዛምን ጥያቄ ከመጠየቅ ባለፈ ራሱ ደግሞ የኢንተራንስ ኤግዛም በኢንተራንስ ኤግዛም ሌቭል ያሉ ጥያቄዎችን አውጥቶ እንዲሰጣችሁ ማድረግ ትችላላችሁ። ሆነ ኖት እየሰጣችሁት ከዛ ላይ ጥያቄ እንዲያወጣላችሁ መጠየቅ ትችላላችሁ። ስለዚህ ሁለተኛው ኤአይን ለጥያቄ መጠቀም ማለት ነው። ሶስተኛው ደግሞ ኤአይን ለሰመሪ መጠቀም ነው። ይሄ በጣም ወሳኝ ነገር ነው። ብዙ ጊዜ መጽሐፎች በጣም ረጃጅም ናቸው። አንዳንድ ቻፕተሮች በጣም ብዙ ናቸው። ሰመራይዝ አድርጎ ሊሰጣችሁ ይችላል። ይሄ ደግሞ ጊዜያችሁን ይቆጥባል። ለሪቪዥን ደግሞ በጣም ቀላል ይሆናል። ይህንን ሁሉ ሪቫይዝ ማድረግ አይጠበቅባችሁም። ሰመሪ የተደረገውን ነገር ያችን ሪቫይዝ አድርጋችሁ ማለፍ ትችላላችሁ ማለት። ሌላው በተጨማሪ የምነግራችሁ ደግሞ እዚህ ሰመሪ ላይ መጽሐፍ ላይ ያሉ ሰመሪዎችን እና ሪቪው ኤክሰርሳይዞችን መስራት መመልከት እንዳትረሱ። አሁን ደግሞ 3 በጣም ጠቃሚ የሆኑ ነፃ ኤአይዎችን እነግራችኋለሁ። ለኢንተራንስ ኤግዛም እጅግ በጣም ይረዷችኋል ብዬ የማስበው የመጀመሪያው ቻት ጂቢቲ ነው። ቻት ጂቢቲ እንደምታውቁት ጥያቄዎች እየጠየቃችሁ መልስን ማግኘት ትችላላችሁ። ፒዲኤፍ አስገብታችሁ ሰመራይዝ ማስደረግ ትችላላችሁ። ፎቶ ላይ ጥያቄ መጠየቅ ትችላላችሁ። በፎቶ በጣም ብዙ መንገድ አለ። ቻት ጂቢቲ በደንብ መጠቀም ከቻላችሁ ለኢንተራንስ መጠቀም ትችላላችሁ። ሁለተኛው እኔ የተጠቀምኩት ጄሚናይ ነው። ጄሚናይም እጅግ በጣም አሪፍ ነው። ላይክ እንደ ቻት ጂቢቲ ነው። በተመሳሳይ መንገድ ከቻት ጂቢቲ ጋር ፎቶ እያስገባችሁ ቴክስት እየጻፋችሁ መጠየቅ ትችላላችሁ። ፒዲኤፍ ማስገባት ትችላላችሁ። ስለዚህ ሁለቱንም መጠቀም ትችላላችሁ። ስለዚህ ሁለተኛው ጄሚናይ ነው። ሶስተኛው ደግሞ ኖትቡክ ኤልኤም የሚባል ኤአይ አለ። ይሄ ደግሞ እናንተ ፒዲኤፍ አስገብታችሁ ሰመራይዝ ለማድረግ በዋናነት ሰመራይዝ እና ጥያቄዎች ጀነሬት ለማድረግ ከፒዲኤፍ ላይ ወይንም ከሆነ ቴክስት ቡክ ላይ ጥያቄዎችን ጀነሬት ለማድረግ የሚመከረው ኖትቡክ ኤልኤም ነው። ስለዚህ ኖትቡክ ኤልኤምን መጠቀም ትችላላችሁ። እዛ ላይ የሆነ ኖት ሰታችሁት ወይንም ደግሞ የሆነ ቻፕተር ሰታችሁት ከዛ ላይ ጥያቄ ጀነሬት እንዲያደርግላችሁ ሰመራይዝ እንዲያደርግላችሁ ኖትቡክ ኤልኤምን እየጠየቃችሁ ለኢንተራንስ ኤግዛም እነዚህን ኤአይዎች በደንብ መጠቀም ትችላላችሁ ማለት ነው። መጨረሻ ማወቅ ያለባችሁና አንድ ላስጠነቅቃችሁ የምፈልገው ኤአይ መማርን አያስቀርም ወይንም መማርን አይቀይርም። ጀስት መማርን ያፋጥናል እንጂ። አሁን ለእናንተ ለተማሪዎች አንድ ጥያቄ ያለኝ፣ ኤአይን ለኢንተራንስ ኤግዛም እየተጠቀማችሁ ነው ወይንስ ዝም ብላችሁ ነው የምታነቡት? መልሳችሁን እስኪ ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም በተጨማሪ ኤአይ ቴክኖሎጂ እና ገንዘብ ነክ ቪዲዮዎች ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።